የፍርሃት ግድግዳዎች፣ የፖለቲካ አውሬና የጸሎት ድምጾች። ከዚህ ቀደም በክፍል 2 የ2012 ዓ.ም የኮቪድ-19 ወረርሽኝ ገደቦች መሐሌትና አብርሃምን ለጊዜው ቢለያዩአቸውም መለያየታቸው ንጹህ እንደነበር አይተናል። አሁን ግን የቫይረሱ ስጋት በአገሪቱ ውስጥ በፈነዳው የእርስ በርስ ጦርነት ጥይት ተተካ። የስልክ መስመሮች ተጠልፈዋል፣ ተቋርጠዋል፣ መንገዶች ተዘግተዋል፣ ተስፋ ቀጥኗል። አብርሃም የደብረ ብርሃን መርፌዎችና የፖለቲካ አውሬ። አብርሃም በደብረ ብርሃን የዜና ዘገባዎችን እየሰማ ነበር። እያንዳንዱ ቃል እንደ መርፌ ይወጋው ነበር። ራሱን ማረጋጋት አልቻለም። እባክህ አምላኬ ሆይ ደህና እንድትሆን አድርጋት። አክሱም መሐሌት ደህና ናት የሚል ጥያቄ እንቅልፍ ነስተው የዩኒቨርሲቲ ጊዜያቸውን ፎቶአቸውን ይመለከታል። ያለምንም ጭንቀት የሳቀባቸው ቀናት። አሁን ግን አብርሃም ኮቪድ ሲመጣ መንግስት ድንበር ዘጋ ብለን እናወራ ነበር። አሁን ግን የዘጋው የፖለቲካ አውሬ ነው። ለሰው ልጅ የጥላቻና የስልጣን ጥማት የዘጋው። እኔና መሐሌት ከሁለት የተለያዩ ብሔሮች መሆናችንን የሚያስታውሰን የፖለቲካ ትርክት ነው። አሁን በመካከላችን የፍርሃት ግድግዳ ገነባ። አብርሃም በአንጻራዊ ሁኔታ ሰላም ቢኖርም በዜና የሚወጡት ዘገባዎችና የሚሰራጩ የጥላቻ ንግግሮች ነፍሱን ይጎዱታል። ጓደኞቹ እንኳን ከዚያ ቦታ ካሉ ሰዎች ጋር ትዋደዳለህ በሚል ጥያቄ ጠየቅ ጀመሩ። ፍቅራቸው በፖለቲካ ሐሳቤ የመፈረጅ አደጋ ላይ ወደቀ። መሐሌት የአክሱም ጭስ፣ ሰቆቃና የፖለቲካ ሰለባነት። በአክሱም መሐሌት ፍርሃት ውስጥ ነበረች። የምትሰማው ጩኸትና የተሰበሩ በሮች ድምፅ የፖለቲካ ውሳኔዎች ወደ ህይወት እንደተለወጠ ያሳያል። የአካባቢው ሰቆቃ። አንድ ቀን ምሽት መሐሌት ከጎረቤቷ ከሆነችው ወይዘሮ ማህደር ቤት የለቅሶ ድምፅ ሰማች። ወይዘሮ ማህደር በእድሜ የገፉት ባለቤታቸው ያልታወቁ የታጠቁ ሰዎች ቤታቸውን ሰብረው ሲገቡ የተደበደቧቸው መሆኑን በጩኸት ይናገራሉ። በመሐሌት ሰፈር ውስጥ የቤቶች ዝርፊያ፣ ከባድ ድብደባና ቦታቶች ላይ የሚደርሰው የዘፈቀደ ግድያ ዜናዎች ተደጋጋሚ ሆነዋል። በተለይ የሚያሰቃያት ነገር ቢኖር በከተማው ውስጥ ሴቶች መታገት እንደጀመሩ የሚሰማው ሹክሹክታ ነው። ወጣት ሴቶች ከቤተሰቦቻቸው መነጠቃቸው ከፍተኛ ፍርሃት ፈጥሯል። መሐሌት በየሰዓቱ የምታስበው እኔስ የሚለውን ነው። መሐሌት የሚዋጉት ለህዝብ ይላሉ፣ ግን እኛን፣ ፍቅረኛችን፣ ወላጃችን፣ ወንድሞችን እየለዩ ነው። ፖለቲከኞች የራሳቸው ስልጣን ሲጠብቁ እኛን በጠላትነት ይፈርጁናል። በዚያ የሚነገረው ፍትህና ጥበቃ የሚለው ቃል የእኛን ሰላምና ፍቅር ነጥቋል። የጸሎት ድልድይና የፍቅር መብራት። ስልካቸው ዝም ቢልም ልባቸው ግን በጩኸት ተሞላ። ሁለቱም የፍርሃት ግድግዳን ለመጋፈጥ ተገደዱ። በየራሳቸው ከተማ ውስጥ አንድ የሚያመሳስላቸው ነገር ነበር፣ የፍቅር ብርሃናቸው በልባቸው ውስጥ መቀጣጠል። ሁለቱም ወደ ሰማይ ተመለከቱ። በልባቸው ውስጥ አንድ ጸሎት ነበር፣ ሰላም። ያ ጸሎት ድምፅ የሌለው ግን እውነተኛ የፍቅራቸው ማረጋገጫ ነበር። በመካከላቸው ያለው የመለየት ግድግዳ በስልጣን ጥማት የተገነባ፣ በጥላቻ ፕሮፓጋንዳ የተጠናከረ የፖለቲካ ግድግዳ ሆነ። ፍቅራቸው ግን በዚህ የፖለቲካ ጨለማ ውስጥ ብቸኛው የንጹህነትና የተስፋ ብርሃን ሆኖ ቀጥሏል። ውድ አድማጭ ተመልካቾች፣ ቀድሞ በኮቪድ-19 የተለያየው ፍቅረኛሞች አሁን ደግሞ በእርስ በርስ ጦርነትና በፖለቲካ ግድግዳ ተለያይተዋል። የፍርሃት ድምጾች። አብርሃም በደብረ ብርሃን ዜናዎችን ሲሰማ ልቡ ይደማል። አክሱም መሐሌት ደህና ናት የሚለው የብሔር ፖለቲካ ጥያቄ ከጓደኞቹ ጭምር ይመጣባታል። ፍቅራቸው በስልጣን ጥማት እንደተገነባ ግድግዳ ገጥሞታል። መሐሌት በአክሱም ከተማዋ በጥይት ድምፅ፣ በዝርፊያና በሴቶች መታገት ሰቆቃ ውስጥ ናት። የጎረቤቷ ወይዘሮ ማህደር ቤተሰብ የደረሰባቸው ድብደባ የጦርነቱን አስከፊነት ያሳያል። መሐሌት ፊቷን ወደ ሰማይ አዙራ በጸሎት ብቻ ከአብርሃም ጋር ትገናኛለች። የፍርሃትና የጥላቻ ግድያዎች የነቡትም የአብርሃምና የመሐሌት ፍቅር
በጸሎትና በማስታወስ ብቻ በሻማ ብርሃን ውስጥ መተንፈሱን ቀጥሏል። በቀጣዩ ክፍል የአርባ ምንጭ ዩኒቨርሲቲ ድንገተኛ ጥሪ ሲደረግ ምን እንደተፈጠረና ፍቅራቸው በጓደኞቻቸው ፈተና ውስጥ እንዴት እንዳለፈ እንመለከታለን። ከዛ ድረስ ሰላም ሰንብቱ።